የአንትሮፒክስ እና የአሜሪካ መንግስት ነገር ታሪኩ የሚያቆም አይመስልም። የክላድ ኤአይ ባለቤት አንትሮፒክ የአሜሪካ መንግስት የሚስጥራዊነት ስጋት እንደሆኑ ካወጀ በኋላ የተሳሳተ ወቀሳ ነው ሲሉ አንትሮፒክስ የአሜሪካን መንግስት ከሰዋል። ያው ከዚህ በፊት እንደዘገብኩላችሁ የአሜሪካ መንግስት ክላድ ኤአይን በመጠቀም በህዝቦቹ ላይ ስለላንና ሌሎችም ለሚሊታሪ የሚሆኑ ነገሮችን ለማድረግ ፈልጎ ስምምነት ላይ ነበሩ። ይሁንና የኤአዩ ባለቤት ይህ የሰዎችን ነጻነትና ግላዊነት የሚጋፋ ስለሆነ ስምምነቱን ውድቅ አድርጎባቸዋል። ይህ በእንዲህ እንዳለ ስምምነቱን አለመቀበላቸውን አስመልክቶ መንግስት የክላድ ኤአይን ሙሉ በሙሉ እንዳይጠቀም ትዕዛዝ በማስተላለፍና የሚስጥራዊነት ስጋት እንደሆኑ የሚገልጽ መመሪያን ስላወጡ የኤአዩ ድርጅት ስህተት ነው ሲል በህግ ሊጠይቃቸው እንደሚፈልግ ወስኗል። ማይክሮሶፍትም የአሜሪካ መንግስት በቂ ምክንያት ካላቀረበ የአንትሮፒክ ኤአይ ክላድን መጠቀም እንደማያቆሙ ተናግረዋል። ባጭሩ ገና ለገና አንትሮፒክ ስምምነቱን አልተቀበለም ብለው ይህን ማድረጋቸው ተገቢ ያልሆነ ነገር ነው። ክሱ ከቀጠለም የአሜሪካ መንግስት መሸነፉ ምንም ጥያቄ የለውም።